ሲምፕሰን ለመጀመሪያ ጊዜ በእግር ኳስ ላይ ያለውን ውጤት ተሸወደ። ምክንያቱም ሜክሲኮ እና ፖርቹጋል የዓለም ዋንጫ ፍጻሜ ደርሳሉ ብሎ ነበር። ያ ግን አልሆነም። በታሪክ እንዲህ አይነት ደካማ ቡድን ስብስብ አልገጠምንም። ብራዚልም እኛን አሸንፋም አታውቅም ያሉት የኖርዌይ አሰልጣኝ እንዳሉት ደካማው ብራዚል በውጤትም ደካማ ሆኖ ውጤት አይተናል። ፔናልቲ አግኝተው ሳይጠቀሙበት በመቅረት የኔማር ጉዳትና በእድሜ ምክንያት ማርጀት ለጨዋታው ብቁ ባለመሆን እንደው እነ ቪኒ ጁኒየር የተጠበቀባቸውን ባለማድረግ ብራዚል ብሔራዊ ቡድን ደካማው በታሪክ እንደዚህ አይነት ደካማ ታይቶ የማይታወቅ የአጥቂ ስብስባቸው ደካማ እንዲሁም በዓለም አይተን የምናውቀው ሮናልዶ ናዛሪዮን የመሰለ አጥቂ አሁን ኤሪክ ሃላንድ ይመስላል ብራዚል ብሔራዊ ቡድን ተጫዋች እንጂ ኖርዌይ አይመስልም። ያገባቸው ድንቅ ሁለት ጎሎች ብራዚልም ያገኘችውን ፔናልቲ በአግባቡ ሳትጠቀምበት በመቅረት ብሩኖ ጉማሬሽ አገሩን ሳይታደጋት ቀርቶ እንደውም አገሩን በሜክሲኮ ባልና በአሜሪካ ካናዳ ዓለም ዋንጫ እንድትወቅ ምክንያት ሆኗል። ፔናልቲውን የተሰጠውን በማባከን ብራዚል አንድም የረባ እንቅስቃሴ ሳያደርጉ ፍልሚያቸውም የሚያስደስት አይደለም። ለወርቃማ ለባሾቹ ብራዚል ብሔራዊ ቡድን ይህንን ውጤት እንደማይገባቸው ለሀገራቸውን ባንዲራቸውን በኩራት የሚለብሱ ያልሆኑ ብሔራዊ ቡድን ናቸው። በጣም የማይመጥኑ ናቸው። ይሄ ብሔራዊ ቡድን አምስት ጥሩ ተጫዋቾች ማግኘት ይከብዳል። አሊሰን ቤከር፣ ገብርኤል ማካሌዝ፣ ካሲሜሮ፣ ቪኒ ጁኒየር ብዙም ከነዚህ የዘለለ ተጫዋች የለም። ኔይማር እዚህ ውስጥ በጉዳትና በእድሜ ምክንያት አይካተትም። በእርግጥ ያገባት ፔናልቲ ቢኖር ኖሮ ምርጥ ነበረች። ፔናልቲዋ ማንነቱን የምታሳይ ነች። ከበረኛው ጋር አችንም ትችላለህ፣ አታስቆጥርብኝ፣ አስቆጥራለሁ በሚል ነበር። ግን ቀለል አድርጎ ፔናልቲዋን አገብቶ እኔ ነኝ ያለ ምን ያደርጋል? ብራዚል ወርቃ እኔ ነኝ ማለት ያሳዝናል። ብራዚል ብሔራዊ ቡድን እንዲህ ሽባ በሆነ ነገር በታየ ውጤት ያሳዝናል። ኤሪክ ሃላንድ ግን ያ የምናውቀውን እንግሊዝ ፕሪሚየር ሊግ ውስጥ የምናውቀው ኤሪክ ሃላንድን አይተነዋል። አሁን ኤሪክ ሃላንድ ከክሊያን ምባፔ ከሊዮኔል ሜሲ እንዲሁም ከሃሪ ኬን በላይ 7 ጎል በማግባት የዓለም ዋንጫውን ኮከብ ግብ አግቢነት ተቀላቅሏቸዋል። ኤሪክ ሃላንድ የጨዋታውን ኮከብ ወሳኝ ሆኗል። ኤሪክ ሃላንድ የስካንዲኔቪያን ሀገር ቫይኪንጓን ኖርዌይን ወደ ዓለም ዋንጫ ይዟት ተሸክሟት አለፈ ማለት ይቻላል። ይገርመኛል። ገብርኤል ማጋሌሽና ኤሪክ ሃላንድ በተገናኙ ቁጥር ሁሌም አሸናፊው ኤሪክ ሃላንድ ሆነ። ኤሪክ ሃላንድ ከባድ የሆነ ለአጥቂዎች ለተከላካዮች ራስ ምታት የሆነ ምንም ቁጥጥር ምናምን ማለት የሚቻል ሆኗል። ኤሪክ ሃላንድ ቀጣይ እንግሊዝ ከኖርዌይ ያገናኛል። ይህንን ዓለም ዋንጫ እንግሊዝ፣ ኖርዌይ፣ አርጀንቲና፣ ግብፅ፣ ፖርቹጋል፣ ስፔን፣ ፈረንሳይ፣ ሌሎች ማን ሊበላው ይችላል? ይህን ግምት በጣም ከፍተኛ በሆነበት የትኛውም ሀገር ይበላል ተብሎ አይጠበቅም። ኖርዌይ እዚህ ትደርሳለች ተብሎ አልተጠበቀም። ይህን ዋንጫ ማን ሊበላው እንደሚችለው ምክንያቱም የሲምፕሰን ግምት ወርቅ ሆኗል። ስለዚህም ብራዚል ብሔራዊ ቡድን ወርቃለች። አሁን ከሲምፕሰን አንዱ ግምት የቀረው ፖርቹጋል ብሔራዊ ቡድን ነው። ዛሬ ደግሞ ከስፔን አለው። እናም እስካሁን ድረስ ከታዩት ምርጥ አቋሟን ይዛ ያለችው አንደኛ ደረጃ ላይ ያለችው ፈረንሳይ ነች። በመቀጠል ደግሞ ስፔን ትለያለች።
ቀጥሎ ደግሞ አርጀንቲና ጥሩ ግምት ከተሰጣቸው ሶስቱ ናቸው። ይሄ የሚሆነው ማን ያልፋል የሚለው ዛሬም ይታያል። ስለዚህ ይህንን የዓለም ዋንጫ ድራማዊ ትዕይንትን እንቅልፋችንን በማጣችን ያጣነውን የዓለም ዋንጫ በጥሩ ውጤት እያየን ነውና እግር ኳስ ብሔራዊ ቡድንን መደገፍና እግር ኳስን የምናውቅ የምንወድ ሰዎች ይህንን ጨዋታ እንድትከታተሉ እወዳለሁ። ምክንያቱም አሁን የዓለም ዋንጫው እየከረረና እንክርዳዱ እየተለየ ምርጥ ጨዋታዎችን ልናይ ነው። ስለዚህ ክቡራን አድማጮቼ እንዳተኙ 9 ሰዓት የለም እስከ 9 ሰዓት ድረስ ጠብቀን 10 ሰዓት ነው የተባለውን የዓለም ዋንጫ እንግሊዝ ከ9 ሰዓት ነው የተባለውን እንግሊዝ ከሜክሲኮ በአየር ለውጥ ምክንያት ሰዓቱ ተሸጋግሮ 10 ሰዓት ጀምሮ እያየ ነው። ወፍ ጭጭጭ ብሏልና ክቡራን አድማጮቼ የዓለም ዋንጫን እንድታየው በድጋሚ በሰዓት እንዳትገደቡ እላለሁ። እግር ኳስ ነውና ታሪክ ነውና። አሁን ደግሞ ባለቀው ጨዋታ እንግሊዝ ከሜክሲኮ አዘጋጇ ጋር ተገናኝተው 3-2 አሸንፈዋል። የጨዋታውን ኮከብ ጁድ ቤሊንጋሙ ነው። ድንቅ ሆኖ ባመሸበት ጁድ ቤሊንጋም 2 ጎሎችን አስቆጥሮ ቀሪዋን አንድ ጎል ሃሪኬን አስቆጥሯል። ሃሪኬንም የቡድኑ የልብ ምት ሆኗል። ግን ጁድ ቤሊንጋም ምርጥ ብቃቱንና ጨዋታው ላይ ያለውን ተጽዕኖ አሳይቶ ጨዋታውን ኮከብ ተብሏል። እንግሊዝም ተስፋ እየለመለመ ነው። ከቅርብ ዓመታት ጀምሮ ስቲቨን ጀራርድ እና ፍራንክ ላምፓርድ ትውልድ ከነ ሮኒ ትውልድ የተሻለ እንቅስቃሴ እያሳዩ እያደገ ነው። በታክቲሻኑ አሰልጣኝ በጀርመናዊ አሰልጣኝ ወደፊት እየተራመዱ እየቀጠሉ ነው። በቶማስ ቱሄል ምርጥ እንቅስቃሴ አይተን እንግሊዝ እንቅልፋችንን ባጣንበት እንግሊዝ ብሔራዊ ቡድን ወደ ዓለም ዋንጫ ቀጣዩ ዙር አልፋለች። ከኖርዌይ ጋር ልትፋለም ኤሪክ ሃላንድ ከሃሪኬን ማለት ነው። ዛሬ ደግሞ ምሽት 4 ሰዓት ላይ የክርስቲያኖ የማዴራው ፈርጥ ክርስቲያኖ ሮናልዶ ፖርቹጋል ከጎረቤቷ ከስፔን መታሃት ነው 41 ዓመት ከሞላው ክርስቲያኖ ሮናልዶ እና 18 ወደ 19 ዓመት እየተንደረደረ ያለው ከያማል የሚያደርጉት ፍጥጫ ሁለቱ ኳስ በሚጫወቱ ኳስ ላይ መሰረት ባደረጉ ቡድኖች ምርጥ ጨዋታ እናያለን ተብሎ ይጠበቃል። ሽማግሌው ሮናልዶ ወይስ ልጁ ያማል ማን ያሸንፋል? እያደረ እንደሆነ እየጣፈጠ የመጣው ክርስቲያኖ ሮናልዶ ወይስ የነገ ተስፋው ፀሐይዋ ብቅ እያለችለት ያለው ያማል ነው? ይህንን ጨዋታ ለማየት ዝግጁ ናችሁ? ምርጥ ጨዋታ ይሆናል ብለን አስባለሁ። ክቡራን አድማጮችና ተከታዮች ሮናልዶ እናንተ ጋዜጠኞች አቁም ብላችሁ እስክትሉ ድረስ አይደለም ለ23 ዓመት አካባቢ ድረስ እኔን ሰጠሉ ይኖራቸዋል። የሚወዱኝም ይደግፉኝም አሉ። ግን እኔ በቃ ስል ነው በቃ የሚሆነው። ዛሬ ለማሳየው ብቃት እናንተ ሳትም እናንተም በተፈለጉባችሁ ሞራል ነው ክርስቲያኖ ሮናልዶ። ክቡራን አድማጮች እና ተከታዮች ዩቲዩብ ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉኝ። አመሰግናለሁ። ሰላም